መንግስት የሚለውን ቃል ሲሰሙ ፖለቲካ፣ ስልጣን ወይም ሙስናንም ጭምር ወደ አእምሮ የሚመጣው ምንድን ነው? ነገር ግን መጽሐፍ ቅዱስ የሚገርም አመለካከት ይሰጠናል። በሮሜ 13 ላይ ጳውሎስ የመንግስት መሪዎች በእርግጥ የእግዚአብሔር አገልጋዮች መሆናቸውን ያስታውሰናል። ይህ አሳዛኝ ሊመስል ይችላል። ነገር ግን ዛሬ እውነተኛ ትርጉሙን እና ለምን እያንዳንዱ ክርስቲያን ይህን እውነት ማወቅ እንዳለበት በጥልቀት እናያለን። ሮሜ 13ን ከማየታችን በፊት ይህን ማንሳት ወደድኩ። አምላክ ያደራጃቸው 3 ተቋማት አሉ። እነሱም ቤተሰብ፣ መንግስት እና ቤተ ክርስቲያን ናቸው። በሮሜ 13 ላይ ጳውሎስ የመንግስትን ሚና እና ለባለስልጣናት ያለንን ኃላፊነት ገልጿል። በዚህ ጥናት ስለ መንግስት አስፈላጊ ጥያቄዎችን እንመልሳለን። አንደኛው መጽሐፍ ቅዱስ የመንግስት ዋነኛ ሚና ምን እንደሆነ ይነግረናል። ሁለተኛው ለመንግስት ባለስልጣናት ለምን መገዛት አለብን? ሶስተኛው ለመንግስት ባለስልጣናት አለመታዘዝ የሚፈቀደው መቼ ነው? እነዚህን በጥልቀት እንቃኛለን። አምላክ ያደራጃቸው 3 ተቋማትን ስንመለከት አንደኛው ቤተሰብ ሲሆን በዘፍጥረት ምዕራፍ 2 ቁጥር 24 መሰረት ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ ይላል። ስለዚህ እግዚአብሔር መጀመሪያ ያቋቋመው ተቋም ቤተሰብን ነው። ሁለተኛው መንግስትን ነው ያቋቋመው። ሶስተኛ ያቋቋመው ደግሞ ቤተ ክርስቲያንን ነው። ኤፌሶን ምዕራፍ 2 ቁጥር 20 ላይ ስንመለከት ቤተ ክርስቲያን በሐዋርያትና በነቢያት መሠረት ላይ ተንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ዛሬ በጥልቀት የምንመለከተው ሁለተኛውን ተቋም መንግስትን ይሆናል። ከዓለም የጥፋት ውሃ በኋላ እግዚአብሔር ኖህና ቤተሰቡ ከመርከቧ እንደወጡ ወዲያውኑ የሲቪል መንግስት አቋቋመ። ለሲቪል መንግስት የተሰጠው የመጀመሪያው ኃላፊነት በዘፍጥረት ምዕራፍ 9 ቁጥር 6 ላይ ይገኛል። ሲናገርም የሰውንም ደም የሚያፈስስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። አምላክ ለመንግስት ከሰጠው የመጀመሪያው ኃላፊነት አንዱ ነፍሰ ገዳዮችን በሞት መቅጣት ነበር። በተጨማሪም በአዲስ ኪዳን ውስጥ በሮሜ መልእክት ውስጥ ይህንን እናያለን። በሮሜ ምዕራፍ 13 ላይ ሐዋርያው ጳውሎስ ክርስቲያኖች ለመንግስት ባለስልጣናት መገዛት እንዳለባቸው አስተምሯል። የሮሜ መልእክት የመጀመሪያዎቹ 11 ምዕራፎች በጣም የሃይማኖታዊ ትምህርት ይዘት ያላቸው ናቸው። እንደ ጽድቅ፣ መቀደስ፣ ቤዛነት፣ ዳግም መወለድ እና ክብር ስለመሳሰሉ ነገሮች ብዙ ይናገራል። ከዚያም ጳውሎስ ወደ ምዕራፍ 12 ሲዞር የመጨረሻዎቹ 5 ምዕራፎች ይበልጥ ተግባራዊ ይሆናሉ። ይህ ደግሞ ለእርሱ ተግባራዊ ምክሮች ቀጣይነት አለው። የመንግስትን ሚና እና ለመንግስት ያለንን ምላሽ እንድንረዳ ያሳስበናል። ጳውሎስ ሲጽፍ ሮሜ 13:1 ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእርሱም ምስጋና ይሆንልሃል፣ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። በሮሜ 13 በዚህ ክፍል ውስጥ ጳውሎስ የመንግስትን መሪዎች የእግዚአብሔር አገልጋዮች ብሎ የጠራቸው አንድ ጊዜ ሳይሆን 3 ጊዜ ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ዓላማውን ለማስፈጸም መቼም የማንመርጣቸው አንዳንድ የመንግስት መሪዎችን ተጠቅመዋል። እግዚአብሔር እንደ ናቡከደነጾርና ዳሪዮስ ያሉ አረማዊ ገዢዎችን ተጠቅመዋል። እንደ ዳዊትና ሰለሞን ያሉ ፍጹምና የጎደላቸው ገዢዎችን ተጠቅመዋል። ብልህ የነበረው ሰለሞን ብዙ የሞኝነት ሥራዎችን ሰርቷል። ከነዚህም አንዱ ባሪያ ያደረጋቸው አረማዊ ሚስቶቹን በማግባቱ ተጽዕኖ ስር ሆኖ ልጆችን እንደ መስዋዕትነት የሚሰጡበትን አምልኮ ወደ አገሪቱ ማስገባቱ ነው። ነገር ግን እግዚአብሔር አሁንም ቢሆን እንደ ሰለሞን ያለውን ሰው ተጠቅሟል። እግዚአብሔር እንደ ሳኦል ያሉ ታዛዥ ያልሆኑ ገዢዎችን ተጠቅሟል። እግዚአብሔር ሕዝቡን ለመቅጣት ወይም መንፈሳዊ መነቃቃትን ለማምጣት ገዢዎችን ተጠቅሟል። እግዚአብሔር ባለስልጣኖችን በመሾም በኃይሉ ይሳተፋል። ዳንኤል 2:21 ላይ ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያፈልሳል፣ ነገሥታትንም ያስነሳል፣ ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል ይላል። ጳውሎስ የሮሜ መልእክትን የጻፈው በመጀመሪያው መቶ ዘመን ንጉሠ ነገሥት ኒሮ በሚገዛበት ጊዜ ነበር። ኒሮ ክርስቲያኖችን ይጠላ ነበርና ክርስቲያኖችንም ያሳድድ ሰው ነው። ጳውሎስ የሮሜ መልእክትን ከጻፈ ከ7 ዓመት በኋላ ኒሮ የጳውሎስን አንገት ቀላው። እኛ ክርስቲያኖች
እንደ እግዚአብሔር አገልጋዮች የመንግስት መሪዎችን መቃወም ብንችልም እንኳ እግዚአብሔር ለራሱ ዓላማ እንደሚጠቀምባቸው አውቀን ልናከብራቸው ይገባል። ምሳሌ 21:1ን ስንመለከት የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል። በመጽሐፍ ቅዱስ መሠረት መንግሥትን የመሠረተው ጌታ ነው። ሐዋርያው ጳውሎስ በሮሜ 13:1 ላይ እንዲህ ሲል ጽፏል፣ ነፍስ ሁሉ በበላይ ላሉት ባለሥልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ሥልጣን የለምና፣ ያሉትም ባለሥልጣኖች በእግዚአብሔር የተሾሙ ናቸው ይላል። በመጨረሻም መንግሥታትና ነገሥታት ሊነሱና ሊወድቁ ይችላሉ፣ ግን የአምላክ ሥልጣን ፈጽሞ አይለወጥም። መሪዎች ጊዜያዊ ናቸው። ግዛቱ ዘላለማዊ የሆነው አምላክ ብቻ ነው። ስለዚህም ክርስቲያኖች እንደመሆናችን ከፍተኛ ታማኝነታችን ለፖለቲካ ፓርቲ ሳይሆን ለነገሥታትና ንጉሥ ለሆነው ኢየሱስ ክርስቶስ ነው። ዓይኖቻችንን ሰማይ ላይ አድርገን በምድር ላይ መልካም ዜጎች ሆነን እንኑር። ይህ ቪዲዮ ጠቃሚ ከሆነ ላይክ እና ሰብስክራይብ በማድረግ በተጨማሪ የመጽሐፍ ቅዱስ ትምህርቶች የዚህ ቻናል አካል ይሁኑ። ስለተመለከታችሁን እናመሰግናለን።